አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ሰላም ፋሚሊዎች እንዴት ናቸው? ሁሉ ሰላም፣ ሁሉ አማን? አልሐምዱሊላህ ሰላም ነን። እናንተስ እንዴት ናችሁ? አልሐምዱሊላህ ሰላም ነኝ። ዛሬ መቼም አላኩል ሀይል ሚዲያ ላይ ሰው የሚዘው ብቅ የሚለው ሚዲያ ላይ እንትን የሚለው ወይም ሁሉም እያወቀበት አይደለም። እየተወላገደ አነጋገሩን እያስተካከለ የመጀመሪያ ጊዜ መቼም አነጋገራችን ሁሉ ይጠፋናል፣ አዲስ ነንና ማለት ነው። ስለዚህ አነጋገራችን በቃ ሁለመናው እስከሚስተካከልልን ድረስ እኛ ደግሞ ምንም ሆነ ምንም ቢሉ ምንም አንተው ዘረቀው ነው የምንደርሰው እንጂ ማለት ነው። ያ ቢሉ አነጋገርሽ አያምርም ቢሉ ምንም ቢሉ በቃ እኔ እንዲጠናከርና ወይም እኔ እንዲዘልቅ አይደለም። ተምሬን ነው ሰው መቼም ዛሬ ጊዜ ያለኩልህ አብረን እንደግ የሚል ሰው ተገይቶ ቀርቶ እኔ እንጃ ተምሬን ነው ወላሂ። ምንም ሆነ ምንም አነጋገሬም ሆነ በምንም እኔ ወደ ኋላ ምንም አልልም ለመስራት ማለት ነው። ወደ ኋላ እሰራለሁኝ እስከሚሻሻልልኝ ድረስ ራሱን እንትን እስከሚለኝ ድረስ እሰራለሁ። አሁንም ቢሆን ማለት ነው ለሰው ብዬ ወይም ሰው ይሄንን ምን ይለኛል ምን ይለኝ ይሆን ብዬ ለሰው ብዬ እንትን አልልም፣ አልተወውም። ወደ ኋላ የምቀርበትም ነገር የለኝም። እኔ ባይዘው ብዙ ነገሮች ደርሰውኝ ስለደረሱኝ ነው ይሄን ያልኳችሁ ማለት ነው። እንዴት ነው አንቺ ዩቲዩብ ላይ ገብተሽ እንዴት ትሰሪያለሽ? እንዴት በዚህ አነጋገርሽ ነው ወይ የምትችይው? በዚህ አነጋገርሽ ነው ወይ እንትን የምትይው? ኢንሻአላህ አላህ ታላ ዩቲዩብ ተቀበለኝ። እንግዲህ እናንተ እንትን ታቻላችሁ ላይክ አድርጉልኝ፣ ታቻላችሁ ደግሞ እያያችሁ ተለፉ። ግን እኔ ሲመጣ አለፍ ሌላ የምትመለከተው እንግዲህ እኔ እናቴ ድራማ ምናምን መስራት አልችልበትም። የምሰራትን እንደዚህ ልብስ ተተኮስ ሳጸዲያ በቃ ሁለመናዋን አሳያለሁ። በስደት ዓለም ላይ ያለፈብኝን ታሪኬን እናገራለሁ፣ አወራለሁ ማለት ነው። ዝም ማለት ማንም አይከለክለኝም። ብቻ እኔ ሃይማኖት ለሃይማኖት አላጋጭ፣ ሐራም ነገር አልስራ። ራስ ማንም ሆነ ማንም ሐራም ነገር ካልሰራሁኝ ማንም የሚከለክለኝ ነገር የለም። እርግጥ ሐራም ነገር ተሰራሁ መጥፎ ንግግር ተናገርኩ ደግሞ እንዲህ ቢሆን እንዲህ ነው እንደዚህ እንዲያትናገሪ፣ እንዲህ ቢሆን እንዲህ ነው እንደዚህ እንዲያታወሪ በሉ እንጂ እኔ እንጃ ብቻ ይከብዳል። እኔ ይሄ ነውን ብዬ የምለው ነገር የለኝም። አልሐምዱሊላህ ያለኝን ቀድር ለመስራት ዝግጁ ነኝ። እንኳን ጀግና እህቶች ጋር አላህ ሱብሃነሁ ወተዓላ አገናኘኝ እንጂ ማለት ነው። ስለዚህ አሁንም ደጋግሜ የምነግራችሁ አሁንም መቼም ቢሆን ወደፊት ነው እንጂ ወደ ኋላ የምመለስ ሰው አይደለሁም። እንደውም አያችሁ ልብስ እየተኮስኩ ነው እንትን እምለው። ስለዚህ ምንም ይሁን ምንም ኢንሻአላህ ለመልቀቅ ዝግጁ ነኝ። ኢትዮጵያንም ለማሳደግ ዝግጁ ነኝ። ምርጥ ድንቅዬ እህቶች አሉኝ። ከነሱ ጋር ለመዝለቅ ዝግጁ ነኝ ኢንሻአላህ ባላህ ፈቃዶት ማለት ነው። ምርጥ ዝግጁ ድንቅዬ የሆኑ እህቶች አብረን እንስራ አብረን እንደግ የሚሉ እህቶች ሞልተዋልና ማለት ነው አሉ። ወላሂ ብቻችንን እንደግ የማይሉ እነዛ ጋር ሰርቶ መለወጥ ነው። አለዛ አንቺ አታውቂበትም። የአንቺ ንግግር ምን አይነት ነው? እንዴት ነው የሚቀበልሽ?
እናንተ ኢትዮ ናችሁ እናንተ እንትን ናችሁ እኔን የማይቀበልበት ምክንያቱም ምንድን ነው? ወይስ አነጋገሬ ወይስ ምኑ? ኧረ ጋይስ ምን ነው? ኧረ ለሰውማ ተተባለ እልክ ተብሎ ነው የሚሰራው። ተምሬን ነው እንዲያውም እልክ ተብሎ ማለት ነው። ይብለጥ ሙቀት እንዲያውም ይብለጥ ነው መሰረት ያለበት ይብለጥ። እንደዚህ ኩኜ ደግሞ እኔ ልብሱን ትኮሳ እንደዚህ ኩኜ እየሰራሁኝ ደግሞ በቃ የስደት ዓለምን ለሚመጡ እህቶች ማሳየት ምን አይነት እንደዚህ ተሰአይተን እንደምናገኝ ተሰአይተን እንደምናሳልፍ በዚህ በሙቀት እንደዚህ እየተቃጠልን ተምሬን ነው እንዴ። ሙቀቱ ሙቀት አይደለም እንግዲህ ህሰቡ ያ ረቢ እንኳን አሁን ጀምሮ ይሄ ሙቀት ቀርቶ እንጂ ጋይስ እንደዚህ አባዬን ተቆስ ታረግ ለምን አይተን ስራዬን ብሰራ ጥርት አርጌ ላክ ብዙ የሚያዋሉ እናቴ የኛን እንትን እንደዚህ ሆነው ነው የሚያገኙ ብር ብለው የሚረዱ አሉ። እናንተ እንደው ስደት ዓለም ላይ ሆናችሁ አሁን ይሄንን እንኳን እየተረዳችሁ እኔ እንጃ ብቻ ራስ በራሳችን እንትን የምንልበት ማለት ነው። እና ይሄን ልላችሁ ነው ውዶቼ። እንግዲህ ላይክ ሸር በማለት እንዲህ ለሁሉም አዳርሱ። ስደት ላይ ብዙ ትምህርቶች ብዙ ፈተናዎች ያስተምራሉ። አልሐምዱሊላህ ስደትም ላይ ሆነን እንዲህም እየሰራን ማለት ነው እንዲህም እየሰራን ማጣትንም እናውቃለን። ተምሬን ላይ ስደት ላይ ሆነን አታን ተሸግረን ተምሬን እንዴ እንዲህ እየሰራን እንኳን ለራሱ ደሞዝ በስራ ስርዓቱ የማይሰጡን አሉ። እንዲህ እየሰራን ደሞዛችንን በስንት ጭቅጭቅ የሚሰጡን አሉ። ስለዚህ ይሄ ትምህርት ይሆናል። በሀገሬ ላይ ጠንክሬሳ የሆነ ነገር እርግጥ በሀገር ላይ ጠንክሮ የሚሰራ ነገር አሁን ጊዜ ነው ይሄ ሚዲያ የሚመጣው። አልሐምዱሊላህ እዚህ ሚዲያ ላይ ካልሆነ በስተቀር ሌላ ነገር ይሰራል ብዬም አላስብም። ግን አዲስ ለምትመጡ እህቶቼ ከአሁን በኋላ ይሄን ያህል ሺህ ብር እየተከፈለ ይሄን ያህል ሺህ ብር በምትከፍሉበት ደግሞ ዩቲዩብ እየከፈታችሁ ወላሂ ብታርጉ ብትቀላቀሉን ጥሩ ነገር ነው። እንለወጣለን ኢንሻአላህ። ለመለወጥም እኛ ዝግጁ ነን ኢንሻአላህ ባላህ ጋር ማለት ነው። ካላህ ጋር ወደፊት ነው እንጂ ወደ ኋላ አንመለስም ኢንሻአላህ። ስለዚህ እንደዚህ አባያችንን ሽንት ቤታችንን ስናጠብ ደግሞ ቅርጽ ተመቸን። ስደት ላይ ብዙ ትምህርቶች፣ ብዙ ፈተናዎች፣ ብዙ ስራዎች አሉ፣ ብዙ ነገሮች እነዛን ማሳየት ለአዲስ እህቶቻችን ትምህርት ይሆናቸዋል። ለሚመጡ እንለወጣለን ብለው ስደት ዓለም ላይ ለሚመጡ ማለት ነው። ስለዚህ ለነዛ አሪፍ ትምህርት ይሆናቸዋል። በደንብ አድርገን እየሰራን ተለቀቅን ማለት ነው። የሚጠቅም ነው እንጂ የማይጠቅም ነገር አንለቅም። የራሳችንን ታሪክ የራሳችንን ስራ ነው እንጂ የሰው ስራ ወይም የከሌት እኮ እንዲህ ነው እንደዚህ ነው አንልም። አልሐምዱሊላህ ሃይማኖት አንነካ ምን አለ አልሐምዱሊላህ የራሳችንን ስራ ብቻ እንደዚህ እየሰራን ሰላምታ እያወረድን መስራት ብቻ ነው ያለብን እንጂ ምን አይነት ንግግር ተናግረሽ ነው አንቺ ዩቲዩበር የምትሆኚው? ምን አይነት ወጥተሽ ነው አንቺ? ምን አይነት አውረታሽ ነው እንደዚህ የምትሆኚው? እንዴ ኢንሻአላህ አላህ ፈቃዶትማ እሆናለሁኝ። እንኳን ጀግና እህቶቼ ጋር ሆንኩኝ እንጂ አንድ ማለት ነው። ሞልተዋል ጀግና እህቶች ወላሂ አብረን እንስራ የሚሉ
ስለዚህ እንደዛ ከምትሉ ደግሞ መታችሁ መቀላቀል መታችሁ ሁሉንም ነገር መስራት ነው። አለዛ የፈጠረ የለ በሙቀት እንኳን ላይ ሌላው ይቅርና እንደዚህ እየሰራን ባዲያ ነው የሀገራችን እንኳን ባሎቻችን ወይም ምን ልበላችሁ ሁሉም አሁን ባይዘወይ የሚረዳ የለም። እንደዛ ሆና እየሰራች አረ ምን የለም ደግሞ እንደዚህ ሆነን ኩላሊታችንን እየታመም ሰውነታችንን ደማችንን እንደዚህ እየመጠጠን በኤሌክትሪክ እንትን እያልን ልብስ እየተኮስ ላባችን በዚህ በሙቀት እንዲህ አሁን ላቤን እንዴት እንደሚያልበኝ ሙቀይፍ እንኳን ተሸቅሎ ነው ራሱ ምንም አይሰማውም ሙቀቱ ማለት ነው። ቢስሚላህ በተለይ እኔ ውጭ ላይ ስለሆነ ቢስሚላህ ያስታርቃል። ቆርቆሮ ነው ከላይ ቤቱ እና እንዲህ ነው እላችኋለሁ ጋይስ። ያ ረብና ነው የሰራን ስራችንን እያሳየን ኸይር ነገር ነው እንጂ ለአዲስ ልጆች ለሚመጡ በስደት ዓለም ላይ እንዴት ሆነን እንደምንሰራ ታሪክ ይሆነናል ለኛ ለራሱ ብናስቀምጠው ማለት ነው። እንደዚህ ስንሰራ እንደዚህ ነበር አረብ ሀገር እንላለን ሲያልፍልን ኢንሻአላህ። ስለዚህ ያልፍልናል። ሁሉም ነገር እኮ ተሯሩጦ ስንት ሆነን የሰው ፊልም ሰምናይ የራሳችንን እንደፍታ ደቂቃ እንደዚህ እየሰራን አስተሳሰብ ምርጥ አስተሳሰብ እያመጣን ራስ በራሳችን ብንገዳደፍ እንበርሳለን፣ እንጠናከራለን ማለት ነው። ገባችኋ? ስለዚህ ይሄ ምን ያህል ቲም እንደሚመጥ በስደት እንኳን ያለ እህቶቼ ብዙ ነገር ትረዳላችሁ። ካውያይቱንም ኩሽንም ልጅ መያዝ ትልቅ ሰው መያዝ የደረሳችሁ ሁሉ ትረዳላችሁ። መቶ የማያውቅ ሰው ደግሞ ይረዳል። ይሄን ብትሉት ተምሬን ወላሂ ይሄ ነው ብትሉት የሚረዳ የለም። ከዛ ብቻ ብር ላኪልኝ ይሄንን እንዲህ ላድርገው ይላሉ። ከዛ መላክ አንድ ጥቅም ባዶ እጃችንን እስከምንቀር ድረስ ማለት ነው። ማወቅ አለብን እስከ መቼ ድረስ በስደት ዓለም ተምሬን ነው። በስደት ዓለም ላይ እስከ መቼ ድረስ እንኖራለን? እስከ መቼ ድረስ
ያ ሰላም ያሁን ብዙ አመቴ ተቆጥሮ የማያልቅ በስደት ዓለም ላይ ደግሞ አልሐምዱሊላህ ሰው ጤና ተሆነ ደግሞ ሰው ያየውን ታየው። አልሐምዱሊላህ ጠንክሬ ለመስራት ደግሞ ኢንሻአላህ ያው ካሁን በኋላ በሀገሬ ላይ ጠንክሬ እንዲሰራ ብዬ ነው። እዚህ ጉድሽ ይታያል እስከምባል ድረስ እኮ ነው። አይ ያው አልሐምዱሊላህ ጀግና እህቶች መስላለኝ እነሱ ጋር በደንብ እየሰራሁ አሳያችኋለሁ ኢንሻአላህ እላችኋለሁ። በስደት ዓለም ላይ የምትገኙ እህቶችም አላህ ሱብሃነሁ ወተዓላ እውቀትን ብስለትን አላህ ይስጣችሁ። ነው ቶሎ እንቀላቀል፣ አብረን እንስራ፣ አብረን እንደግ። እንደዚህ የምትሰሩትን እየሰራችሁ አስተሳሰብ እየሰጣችሁ ብትለቁ ጠቃሚ ነው ማለት ነው። ስለዚህ እነንም እኔ የሰራሁትን ታሳየኋችሁ። ላይክ ለማድረግ አንድ ተስፋ ነው። ይሄንን አያችሁ እንደዚህ እናንተ ጋር ታወራ በሆን ይሄ ልባቡ ታገኘኝ ማለት ነው። አይለቀኝም፣ አይመረኝም፣ ላጥ ያደርጋል አላት ተጠነቀቅኩ ማለት ነው። ይችኑ የላማችችን በክሎሮክሱ በመኑ ያለ ላማችችን ታገኘው አይተውም እላችኋለሁ ውጦቼ። ጋይስ መልካም ብለናል። ይሄን ያህል ታሳየናችሁ ደግሞ ኢንሻአላህ